እንዴት ናችሁ? ጤና ይስጥልኝ። ዛሬ ደግሞ የላፕቶፕ ኮምፖነንቶቻችንን ወይም የላፕቶፕ ፓርቶችን ወጥ ቤት ብናስገባቸው ምን ይሆናል የሚለውን ነገር እስቲ ላስረዳችሁ። ይህ ኮምፖነንቶቹ ወይም ደግሞ የላፕቶፕ ፓርቶቹ እንዴት በቀላሉ ስራውን እንደሚሰራላችሁ በጣም በግልጽ ሁኔታ ያሳያችኋል። ሊንክ ማድረግ፣ ሼር ማድረግ፣ ላይክ ማድረግ፣ የተሰማችሁን ኮሜንት ማድረግ እና እነዚህን ነገሮች ቻናላችንን ሰብስክራይብ ማድረግ እጅግ የማትረሱት ነገር ይሁን። እኛ ኢትዮ ስፓርኮች ነን። ዛሬ ይዘንላችሁ መጣ ነው ላፕቶፖች ሲሰሩ ወይም አንድ ላፕቶፕ ሲሰራ ከተለያዩ ዋና ኮምፖነንት ነው። እነዚህ ኮምፖነንቶች ኪችን ውስጥ ብናስገባቸው አንዱ የትኛውን ማንን ይወክላል የሚለው ነገር በጣም በቀላል ምሳሌ ላስረዳችሁ። ታዲያ ይህንን በማወቃችሁ የትኛውን ላፕቶፕ መግዛት እንዳለባችሁ ወይም እጃችሁ ላይ ያለው ላፕቶፕ ፈጠን ካላለባችሁ ወይም ቀዝቀዝ ካላለባችሁ የትኛውን ነገር ብትቀይሩት ይፈጥናል የሚለው ነገር እጅግ በጣም በቀላሉ ያስረዳችኋል። ታዲያ የመጀመሪያው የላፕቶፓችን ስቶሬጅ ወይም ሃርድ ዲስክ ወይም ኤስኤስዲ የምንለው ነገር ሲሆን ይህንን ኪችን ውስጥ ብናስቀምጠው ኪችን ካቢኔታችን እንደማለት ነው። ኪችናችን ውስጥ ብዙ አይነት ቅመማ ቅመሞች፣ እቃዎች፣ ሳህኖች፣ መጥበሻዎች እንደምናስቀምጡ ሁሉ ስቶሬጃችን ማለት ደግሞ የተለያዩ ፋይሎችን፣ የተለያዩ ዶክመንቶችን፣ የተለያዩ ሶፍትዌሮችን የምናስቀምጥበት ነው። ታዲያ ከኪችን ውስጥ የምንፈልገውን አይነት ምግብ ለመስራት የምናወጣቸውን ፋይሎች ልክ እንደምናወጣቸው ወይም መጥበሻውን አውጥተን ሽንኩርት መክተፊያችንን እንደምናዘጋጀው፣ ቢላችንን እንደምናዘጋጀው ሁሉ የምንፈልገውን ሶፍትዌር ከስቶሬጃችን አውጥተን የምንሰራበት ቦታ ራም ይባላል ወይም ራንደም አክሰስ ሚሞሪ ማለት ነው። ይህ ማለት ልክ ሽንኩርታችንን ለመክተፍ መክተፊያ እንደምናስቀምጠው፣ ቢላ እንደምናዘጋጀው ወይም ደግሞ የተለያዩ ነገሮችን ጠረጴዛችን ላይ እንደምናስተካክለው ራማችን ላይም የተለያዩ ሶፍትዌሮችን በመክፈት አክቲቭሊ የምናንቀሳቀሳቸውን ሶፍትዌሮች የምንሰራበት ቦታ ራም ይባላል። ወጥ ቤት ጋር ደግሞ ስንሄድ ጠረጴዛችን ሽንኩርታችንን የምንከትፍበት፣ ስቶቫችንን የምናስቀምጥበት፣ መጥበሻችንን ወይም እቃችንን የምናጥብበት ቦታ ማለት ነው። ታዲያ ስቶሬጃችን ብዙ እቃ ፋይል እንዲይዝልን ፋይሉ ሰፊ እንዲሆን 1 ቴራባይት ወይም 512 ጂቢ እንዲሆን እንደምንፈልገው ሁሉ ሼልፋችንም ሰፊ ቦታ፣ ብዙ መጥበሻ፣ ብዙ ሳህን፣ ብዙ ቅመማ ቅመሞች እና ብዙ ቢላዎችን እንደሚይዝልን ሁሉ ፋይላችንም ሰፋ ባለ ቁጥር ብዙ ፋይላችን፣ ብዙ ዶክመንቶችን፣ ብዙ ሶፍትዌሮችን ይይዝልናል። እነዚህን ሶፍትዌሮችን አውርደን የምንሰራበት ቦታ ራም እንደሆነ ሁሉ ኪችን ውስጥም ደግሞ ሽንኩርታችንን ለመክተፍ የምንጠቀምበት ቦታ፣ የምንጠቀምበት ስፔስ በሰፋልን ቁጥር በጣም በቀላሉ እቃችንን አጥበን፣ በጣም በቀላሉ ኪችን ቦታችንን ሽንኩርታችንን ከትፈን፣ በጣም በቀላሉ 3 እና 4 ስቶቭ አብርተን እንድንሰራና ቆንጆ ስራ የተለያዩ አይነት ስራዎችን እንድንሰራ ያደርግልናል። ስለዚህም ራም በሰፋ ቁጥር ወይም 4 ጂቢ ራም ከሆነ የበለጠ 8 ጂቢ ራሙ፣ ከ8 ጂቢ ራሙ ደግሞ 16 ጂቢ ራሙ ሰፋ ማለት የምንሰራበት የኪችን ቦታ ብዙ ስራዎችን በአንድ ጊዜ ሰፊ ቦታ ላይ ማሰራት እንችላለን ማለት ነው። ስለዚህ ቆንጆ ጣፋጭ ምግብ በአንድ ጊዜ ለመስራት በቀላሉ በስርዓቱ ሰርተን ለማስረከብ እንደምንፈጥነው ሁሉ ሳይዛችን ሰፊ እንዲሆን ራማችንም ሰፊ መሆን አለበት። ስለዚህ ሁሌ ስቶሬጁ ከፍ ያለ ላፕቶፕ እንደምንመርጠው፣ ስቶሬጁ ሰፋ ያለ ኪችን እንደምንመርጠው ሁሉ ራማችንም ሰፋ ያለ መሆን አለበት፣ የምንሰራበት ስፔስ ሰፊ እንዲሆን ማለት ነው። ሌላኛው ፕሮሰሰር እንደምንለው ወይም ስራችንን አክቲቭሊ የምንሰራበት ልክ እሱን ወደ ኪችን ብታመጡት ስቶቫችን እንደማለት ነው። ምክንያቱም መጥበሻችንን ስቶቭ ላይ አድርገን በጣም ፓወርፉል የሆነ ስቶቭ ብንጠቀምና እንጨት ወይም ደግሞ ሌላ ነገር ብንጠቀም እኩል ምግባችንን ኩክ አናደርግም። ስለዚህ ስቶቭ ፓወርፉል በጣም ትልቅ ላይት በጣም ትልቅ ፓወር ካለው ፕሮሰሰራችንም ልክ እንደዛው እንደማለት ነው። ስለዚህ ከኮር i5 ይልቅ ኮር i7 ከኮር i7 ይልቅ ኮር i9 የሆነ ፕሮሰሰር እንደምንመርጠው ሁሉ ቆንጆ ስቶቭ ያለው ቆንጆ ጉልበት ያለው ስቶቭ በአንዴ ደግሞ 3-4 ነገሮችን መስራት የሚችል ስቶቭ የምንጠቀም ከሆነ ብዙ ምግቦችን አንድ ጊዜ ቀዮቱን፣ አንድ ጊዜ ፓስታውን፣ አንድ ጊዜ ስጎን በአንድ ጊዜ በጣም በፈጠነ መልኩ መስራት እንችላለን ማለት ነው። ይህም አንድ ጊዜ አንድ ነገር ብቻ ከመስራት በጣም ትንሽ ፕሮሰሰር ያለው ላፕቶፕ ወስደን
ኮር i3 ወይም ደግሞ ዱዋል ኮር የሆነ ነገር ብንከፍትና እዛችሁ ላይ አንድ ነገር ብቻ ኤዲት አድርገን እሱን ከጨረስን በኋላ ሌላ ሶፍትዌር ከፍተን እንደገና ሌላ ኤዲት አድርገን እንደምንሰራው ሁሉ እጅግ አነስተኛ ፐርፎርማንስ ያለው ፕሮሰሰር በተጠቀመን ቁጥር በጣም ቀስ ያለ ስራ እና ረጅም ጊዜ የሚወስድ ስራ ነው የምንሰራው። ይህንን ከፍ ለማድረግ ስቶቫችን 4-5 ስቶቭ እንደምናበራው ሁሉ ከፍ ያለ ፕሮሰሰር ያለው ሎጂካል ፕሮሰሰሩ 8 16 ወይም ደግሞ 24 እና 32 ሎጂካል ፕሮሰሰር ያለውን ላፕቶፕ ብንጠቀም በአንድ ጊዜ ብዙ ወጦችን እንደመስራት በአንድ ጊዜ ብዙ ስራዎችን ሰርተን ለተጠቃሚዎች ወይም ለራሳችን መስራት እንችላለን ማለት ነው። ከዚህም በተጨማሪ ቆንጆ ሶፍትዌር ልክ ምግብ ቤት ሄደን ቆንጆ ወጥ፣ ቆንጆ ማማሰያ፣ ቆንጆ ቅመም እንደምንጠቀም ሁሉ ሶፍትዌሮቻችንም ቆንጆ የሆኑና አፕዴትድ የሆኑ ብንሆን እጅግ በጣም ከፍ ባለ ፐርፎርማንስ ባለው ሲፒዩ ላይ ስንጠቀም ለምሳሌ አውቶካድ የምንሰራ ከሆነ የድሮ የ2025 ወይም የ2005 ወይም የ2006 አውቶካድ ከምንጠቀም ሌቴስት ሆነ የ2020 የ2024 አውቶካድ አዶቤ ፎቶሾፕ የድሮ የ2016 ከምንጠቀም የ2020 ብንጠቀም ሁሌ ሌቴስት የሆነ ጣዕም ያለው ሌቴስት የሆነ ምግብ ያለው ለመስራት በጣም ፍሬሽ የሆነ ቲማቲም፣ ፍሬሽ የሆነ ሽንኩርት፣ ፍሬሽ የሆነ ቅመማ ቅመም እንደምንጠቀመው ሁሉ ፍሬሽ የሆኑና ሌቴስት የሆኑ አፕዴትድ የሆኑ አንቲቫይረሶች፣ አፕዴትድ የሆኑ ሶፍትዌሮች፣ አፕዴትድ የሆኑ የተለያዩ አይነት ነገሮችን ብንጠቀም ስራችን አንደኛ በጣም ኳሊቲ ይሆናል፣ ሁለተኛ እጅግ በፈጠነ መልኩ ስራችንን ሰርተን ማስረከብ እንችላለን። ከዛ በተጨማሪ ለሚያዩትና እኛም ለምንሰራበት ስራ እጅግ በጣም ቆንጆ የሆነ ሌተስት የሆነ ስራ ማቅረብ እንችላለን ማለት ነው። ጠቅላላ ስናደርገው እንደ ፋይል ወይም እንደ ስቶሬጅ የምንጠቀምበት SSD ወይም ስቶሬጅ ታይፓችን ቢሆን ሰፊ ቢሆን፣ ከዛ በተጨማሪ ራማችንም ከ8-16 GB ራም ሆኖ ልክ እንደ ጠረጴዛ ሰፊ ቢሆን፣ እንዲሁም ደግሞ ፕሮሰሰራችን በጣም ጉልበትና ፕሮሰሰሩ ፐርፎርማንሱ ከፍተኛ እንዲሆን እሳቱ በደንብ የሚለበለብ ስቶቭ እንደምንጠቀመው ሁሉ ፕሮሰሰራችን ደግሞ ስትሮንግ እንዲሆን እንዲሁም ደግሞ አፕዴትድ የሆኑ ሶፍትዌሮችን ልክ እንደሚጣፍጥና ፍሬሽ የሆኑ ቲማቲሞችን ፍሬሽ የሆኑ ሽንኩርትን እንደምንጠቀም ሁሉ ብንጠቀም ሁል ጊዜ ቆንጆ ውጤት የሚጣፍጥ ምግብ በቀላሉና በፈጣን ብዙ ምግብ መስራት እንደምንችለው ሁሉ ደስ የሚል የሚያስደስትና ቆንጆ ሪዛልት ውጤት ያለው ታዲያ ይሄ በቀላሉ ነገሮችን እንደገለጸላችሁ ይሰማኛል። እንደዚህ አይነት እጅግ በጣም በቀላሉ የላፕቶፕ ኮምፖነንቶችና ስራዎችን እንዲሁም ደግሞ ሌሎች የላፕቶፕ መረጃዎችን ማየት የምትፈልጉ ከሆነ ይህን የዩቲዩብ ቻናል አሁኑ ሰብስክራይብ በማድረግ ሌሎች ደግሞ እንዲዳረስ ሼር በማድረግና የተሰማችሁን ኮሜንት ላይ በመጻፍ አሁኑኑ ለሌሎች ሰዎች እንድታደረሱ ሁሌ እንደምንጠይቃችሁ በክብር እንጠይቃችኋለን። እኛ ኢትዮ ስፓርኮች ነን።